ተነስ አንተ እንደዚህ እየመጡ ነው ፖሊሶች እየመጡ ነው አንተ ያማን ወይስ ጋር ደግሞ ደስ ካለሽ እዚህ ጋር እንድትሰሚኝ እፈልጋለሁ ከዛ ስልክሽን ወስደሽ ይቀጥሻለሁ እና ካሜራው ተወርዶ ትችላለህ በቃ ስልሽ ራሴን መቆጣጠር ስላልቻልኩኝ ነው ድሪም ማረጋትን በአይነ ህሊኔ የመሰላትን ሲል በአካል ስላየዋት በቃ አምሮብሻል አመሰግናለሁ ሰላም ቤተሰብ አማን ነው ወይ ይመስገነው ፈጣሪ ይመስገን ደህና ነኝ እዚህ ጋር አንድ ሰው አለ ሰላም እንደናችሁ ላላወቃችሁ ኤቢዲ ይባላል ኤቢዲ ይላል ቤተሰብ እንግዲህ ያቺ በጥፊ የመታችኝ ልጅ ታስታውሳላችሁ ከትላንት ወዲያ በጥፊ ያጮለችኝ ልጅ ስልኳን ሰርቀንባታል ትላንትና ፈልጌው አይደለም የወሰድኩባት ኖርማል አጋጣሚ ላቅፋት ስል እዚህ ጋር እንደምታዩት ስልኳን ሳላቅ ወሰድኩ ነው እንዴ ስልኳ ይሄ ነውና እንግዲህ አይፎን በለው በቃ እኮ ምርጥ ስልክ ባትጨቃጨቅ ይገርመኝ ነበር ለዚህ ስልክ እና ቤተሰብ ያው እኔና ውሰጂ ብያታለሁ ከትናንት ጀምሮ ትደውላለች አሁን የከፈትኩትና መታ ልትወስድ ነውና አንተ ከልጅቷ የምር እኔ ፈርቻለሁ ጌታ ምንም አትፍራ ምንም አይፈጠርም የሆነ ስልኩን አንተ በጸባይ አይደለም የወሰድከው ራስህ አይደል ሰጠች ሰርቃት ነው አስበዋላ ምን ማለት ነው ስለዚህ ፖሊስ ምናምን ይተፈታለች አንተ ፖሊስ አይመጣም ነግሬያታለሁ አስጠንቅቄያታለሁ ፖሊስ ምናምን እዚህ ነገር ውስጥ እንዳይገባ ብያታለሁ እኔ በጣም ሰግቻለሁ ስትመጣ እንግዲህ አራት እስከ ምንም ነገር እንዳታስብ እና ካልክኝ ያላውቅም ቤተሰብ እንግዲህ ነግሬያታለሁ እንግዲህ ቦታውን መታ ትወስዳለች ማለት ነው ደወለች ሰዓት ሄሎ አቤት አልመጣሽም እንዴ መጥቼ የት አካባቢ ነው ያለኸው እዛ ወደ ውስጥ ግቢ በኮብልስቶኑ ቀጥታ ነኝ ፖሊስ እንደማይኖር ተስፋ አደርጋለሁ ነግሬሻለሁ አይደል ምንም ነገር አይፈጠርም አታስብ ስልኬን ብቻ እንድትሰጠኝ ነው የምፈልገው እሺ ችግር የለውም ነይ ወደ ውስጥ ስትገቢ የሆነ ካፌ አለ እዛ ቁጭ ብለናል በር ላይ ነይ እሺ እንግዲህ ፖሊስ የለም ብላለች ጉርና ሰላማትኝ እሺ ቁጭ በይ ይሰጥሻል እንዴ ምንድን ነው እንደዚህ የምትቸኩኝ ቁጭ በይ ስልክሽን ስለወሰድንብሽ ሶሪ እኔ እንኳን አጋጣሚ ነው የወሰድኩብሽ ግን እሰጥሻለሁ እኔ ለሌላ ነገር አይደለም የወሰድኩብሽ ግን ሶሪ እኮ ሰጥሻለሁ ካሜራውን አላየሽው ሰጥሻለሁ እና ካሜራው ልትወርድ ትችላለህ አይ እሱ ዝም ብሎ እየቀረጸ ነው እሱን ተይውና መቅረጽ አስፈላጊ ነገር ነው እሱን ተይው እሱን እንዳሌለ ቁጠሪው አምሮብሻል አመሰግናለሁ ሌላ ስልክ አለሽ ማለት ነው ስለዚህ አትጎጂ ማለት ነው እኔም ወስድብሽ ጨምሬ ደስ ከሄነና ደስ ይለኛል እኮ እሺ አሁን ማለት ነው አንዳንድ ጥያቄዎች ልጠይቅሽና ከዛ እሰጥሻለሁ ዝም ብሎ ባየር ላይ ያንተ ጥያቄ መመለስ ፍላጎት የለኝም ሲቀጥል ደግሞ አክብሬ ከመጣሁት እንደዚህ ቦታ ላይ ስላልከኝ ስልኬ ለመውሰድ ነው የመጣሁት ስልኬ መልስልኝና እኔ በመንገዴ ልሂድ ስምሽን ንገሪኝ መጀመሪያ ከዛ ቀስ እያለን በስትክክል ታዛዥ ከሆንሽ ችግር የለውም ወይ ይሄኛውንም ሚሞሪም ገዝቼ እሰጥሻለሁ የዚህን አክሊልን ስም ማወቅ አስፈላጊ ነው አዎ ለእኔ አስፈላጊ ነው ማክዳ እባላለሁ ማክዳ አሪፍ ስም ነው ይመጥንሻል በእውነት እንዳንቺ አይነት ሰው የሚመጥን ስም ምን ሊሆን ይችላል እያልኩ ያሰብኩ ነበር ማኪ አሪፍ እሺ ማኪ በጣም ቀልደኛ ነው ልበል ወይስ እየቀለድክብኝ ነው ያይ እኔ ነገራችን አንድ ነገር እንግዲህ ትግስቴ በጣም የተፈታተንከው ኖ እኔ ሶሪ ግን በቃ ስልሽ ራሴን መቆጣጠር ስላልቻልኩኝ ነው ድሪም ማረጋትን በአይነ ህሊኔ የመሰላትን ሲል በአካል ስላየዋት በቃ ይሄን እድል ማሳለፍ አልፈልግም እና ሶሪ ስልክሽን የሚወሰርኩብሽ የሆነ ነገር የሚያደርኩት በክፋት እንድታስቢብኝ አልፈልግም በቃ ስለወደድኩሽ እና እንድትረጂኝ ስለምፈልግ አሁን ምንድነው የምትፈልገው
ማለት ስልኬን እንድትሰጠኝ እንደማድረግ ያለብኝ። ሁለተኛው ስልክሽን እንድሰጥሽ መርጠሽ እንድትሰኝ ወይ እዚህ ጋር ደግሞ ደስ ካለሽ እዚህ ጋር እንድትሰሚኝ እፈልጋለሁ። ከዛ ስልክሽን ወስደሽ ይቀላልካ አይደለም ማለት አይቆም ነገር እኔ ቀላል ነኝ ያኔ ወንድም ቀልዱን ስልኬን ትችላለህ። ከባንክ ብዙ ስራ አለ። እኔ እኮ ከተስማማን እኮ በስራሽም ላግዝሽ ይችላል እኮ እየተስማማን እኮ ነው። በስርዓትና በትህትና እያወራሁ ይቅርታ አድርገሽ በሰላማዊ መንገድም ደግሞ ስለሽ እንድትረጂ የምፈልገው ኖርማል አንቺን ለማናገር እንደዚህ ቁጭ ብሎ ከአንቺ ጋር ለማውራት ምን ያህል ነገር ውስጥ እየገባው እንዳለ ግን ተረድተሽኛል አይደል? እና ሶሪ እንድታረጊልኝ ይቅርታ እንድታረጊልኝ ይፈልጋል። በመጀመሪያ አርጌልሃለሁ ምናምን ካልሽኝ ችግር የለም ስጥሽ ይቅርታ አድርጌልሃለሁ እና ሰሚኝም በጭራሽ አላደርገውም ላድርገውም አልችልም። አያስቅም። በነገራችን ላይ አንተ እንደዚህ እየሳቅ ስታወራ እኔ በጣም እየተናደድኩ። አንደኛ ነገር ዲሲፕሊን የሚባል ነገር ይኖርክ። ሁለተኛ ነገር ደግሞ የሰው ልጅን መቅረብ ስትፈልግ በእነዚህ አይነት መንገድ አይደለም። አንደኛ ነገር ወንድ ልጅነት ለራስህ የሆነ ክብር ሊኖርክ ይገባል። ሁለተኛ ነገር ሴት ልጅን ማክበር አለብህ። አንተ ማንም አይደለህም። ድንገት መተክ የሰው ህይወት ውስጥ ጣልቃ የምትገባው ወይም አላስፈላጊ በሆነ መንገድ የሰው ልጅን የራስህ ለማድረግ አትሞክር። ሲቀጥል ደግሞ ስነ ስርዓት ባለው መንገድ ከሰው ጋር ብትጓባ ጥሩ ይመስለኛል። ስለዚህ ያጥፍቻለሁ ማለት ነው። ኖርማል እኔ ግን እንድትረጅኝ የፈለኩት ኖርማል በትክክል ላናግርሽ ሞክሬ ነበር። አውቃለሁ የመጀመሪያ ቀን ንግግሬ ትክክል አልነበረም። ከዛ በኋላ እሱን ለመካስ ደግሞ ሰፈር ድረስ መጥቼ ይቅርታ ጠየቅኩሽ። ያንቺን ቤት ለማግኘት ያልከፈልኩት መስዋዕትነት አልነበረም። ግን አንቺ በትክክለኛ መንገድ አላዋራሽኝም። ድንገት ነው ስልክሽን የሚወሰድኩት እንጂ ለክፋት አስቤ ምናምን አይደለም። ይገባኛል። ላደረኩት ነገር ይቅርታ። እኔም አላስፈላጊ ድርጊት አድርጌብህ ሊሆን ይችላል። ግን እባክህ አሁን በስነ ስርዓት እያወራን ነው። ስልኬን ልስጥህ ትችላለህ? እሺ ይቅርታ አድርገሽልኛል? ይቅርታ አድርጌልሃለሁ እና ስልኬን መልስልኝ። እሺ አመሰግናለሁ። እንገናኛለን ከዚህ በኋላ። የመጨረሻ አንድ ቃል ግቢልኝ። አንገናኝም? እንገናኛለን። እሱ የምናየው ነገር ይሆናል። ስለዚህ ማለት አሁን ላይ ልትጫነኝ አትሞክር። አልጫንሽም። እኔ ስልክሽን ሰጥሻለሁ እኮ። ያው የሰው ልጅ በመግባባት ነው ብዙ ነገር ማውራት የምችለው። ነገን አናውቀውም። ቃል ልገባልህ አልችልም። ግን ካላስቸገርኩ እባክህ ስልኬን ስጠኝ። እሺ ያው ስልክሽን ይቅርታ። በጣም ሶሪ። በጣም አመሰግናለሁ ለሁሉም ነገር። ፖሊሶች እየመጡ ነው። አንተ ያማ ወዴትም ሄድ አትችልም። አንቺ ምን አይነት አረመኔ ሰው ነሽ?